እንዳያችሁት እኔና ባለቤቴ እንሰማን ኮንፈረንስ ላይ ነበር የከረምነው ማለት ነው። እና ምን ትዝ እንዳለኝ ታውቃላችሁ? ብዙ ጊዜ we say like he's the God mountain top ላይ ያለው እግዚአብሔር ራሱ ነው ቫሊ ውስጥ ያለው እግዚአብሔር ሁሌ የምናስበው ወይ በጣም ኤክስትሪም ወደ ላይ ወይ በጣም ኤክስትሪም ወደ ታች ያለ የህይወት ሰርከምስታንስ ነው። ዛሬ ግን ላስታውሳችሁት የመጣሁት ሴም ጋድ ኮንፈረንስ ላይ የነበረው ጌታ ወይም ደግሞ በጣም ዝቅተኛ ቦታ ላይ ሆነን የነበረው ጌታ ኤቭሪዴያችን ነው ያለው ጌታ ነው። አይገርምም? the same power that resurrected Christ from the dead ክርስቶስን ከሞት ወደ ህይወት ያነሳው መንፈስ ቅዱስ በዕለት ተዕለት ህይወታችን ላይ አለ። አይገርምም? እና ሁሌ ኢንካሬጅ የሚያደርገኝ ቃል ምን እንደሆነ ታውቃላችሁ? His mercies are new every day. እና አንዳንዴ በጣም አሪፍ ላይክ አትሞስፌር ከነበረበት መንፈስ ቅዱስ በቃ ኤክስፒሪየንስ ካረግንበት ላይክ በግሩፕ ሆነን ሁላችንም በቃ እንዴት ነው ሃይፕ ብቻ ሳይሆን የእውነት እግዚአብሔር ኢንካውንተር አጋጥሞን ወደ ሬጉለር ላይፍ እንዴት ነው የምንመለሰው? ወደ ቤት ማጽዳት፣ ወደ taking care of our children እንዴት ነው የምንመለሰው? the one thing የሚያስታውሰን ማስታወስ የምንችለው ነገር ወይም መያዝ የምንችለው ነገር ኮንፈረንስ ላይ የሚያገኘን ጌታ፣ ቤታችንም ያለው ጌታ፣ ውስጣችን ያለው ጌታ is the same. Now I hope this blesses you. God bless you guys.